ሰላም እንዴናችሁ ዲቻናል ቤተሰቦች በዛሬው ቪዲዮአችን ላይ ስለ ፓወርፖይንት ነው ማሳያችሁ። እዚህ ጋር እንደምትመለከቱት ፒሲ ላይ ፓወርፖይንቱ እየከፈተ ነው። ይሄ ክፈትና ፕሬዘንቴሽን እንዴት አድርገን ክሬት እናደርጋለን የሚለው ነበር ላስት ቪዲዮአችን ላይ ያየነው ስለ ፓወርፖይንት ማለት ነው። የዘጠኛ ክፍል ዩኒት 3 አሳያችኋለሁ። ይሄ እዚህ ጋር የምትመለከቱት ፓወርፖይንት ከፍቷል። የምታዩት እንግዲህ ልክ እንደዚህ ስትከፍቱ መጀመሪያ የምታገኙት እዚህ ጋር ሆም የሚል አለ። ከዛ ታች ኒው የሚል አለ፣ ኦፕን የሚል አለ። ሆም ማለት ዋናው እዚህ ጋር የሚሰሯቸው ነገሮች የሚመጡላችሁ ናቸው። ኒው የሚለው ደግሞ አዲስ ፕሬዘንቴሽን ክሬት ማድረግ ማለት ነው። ኦፕን ደግሞ ከአሁን በፊት የተከፈቱትን መክፈት ነው። ለምሳሌ ኦፕን የሚለውን ስነካው ቀጥታ ወደ ፒሲ ይወስደኝና የት ጋር ያሉትን ነው መክፈት የምፈልገው። ዚስ ፒሲ ከኮምፒውተር ላይ ነው ከፕሌስ ነው ወይስ ብሮዝ አድርገን ይለኛል። አይ ከኮምፒውተር ላይ መክፈት ፈለኩ ብለው ዚስ ፒሲ ይለዋለሁ ከኔ ኮምፒውተር ላይ። ከዛ ከነኝ ውስጥ ምረጥ ይለኛል። የት ጋር ነው ዳውንሎድ ላይ ነው ያለው ፋይናል ኪል የሚለው ላይ ነው ያለው የሚለው። ከዛ ግን ብሮዝ አድርግም ካልኩት እኔን ኮምፒውተር ውስጥ የት ጋር እንዳለ ልፈልገው ወደ ኮምፒውተር ይወስደኝ ያልኩት ነው። ከዛ ወደ ኮምፒውተር ይወስደኛል ማለት ነው። እዚህ ጋር እንደምትመለከቱት ከዛ ኮምፒውተር ላይ ገብቼ የፈለኩትን መክፈት እችላለሁ። ለምሳሌ ኮምፒውተር ላይ ልግባና የዘጠነኛ ክፍል ኤዱኬሽን የሚለው ጋር ገብቼ ከዛ ግሬድ 9 የሚለው ጋር ልግባ። ከዛ ግሬድ 9 የሚለው ላይ ተገባው በኋላ ፓወርፖይንት ሌክቸር ፒፒቲ የሚለው ጋር ገብቼ ሌክቸር ፒፒቲ ምንድነው የፈለከው ይለኛል። ባዮሎጂ፣ ኬሚስትሪ፣ ሲቪክስ፣ ኢኮኖሚክስ እናንተ ማስተማርባቸው ኖቶች ናቸው እዚህ ጋር ያሉት። አይሲቲ ብፈልግ ለምሳሌ አይሲቲ ዩኒት ስንት ነው የፈለከው? ዩኒት 1፣ ዩኒት 2፣ ዩኒት 3 ወይስ ከዩኒት 3 እስከ ዩኒት 6 ያሉት ነው። አሁን ለምሳሌ የምናየው ዩኒት 3 ላይ ስለሆነ ዩኒት 3 ነው የምፈልገው ብዬ ስነካለት ቀጥታ የዩኒት 3 ፓወርፖይንት ፕሬዘንቴሽን ይከፍትልኛል ማለት ነው። እንግዲህ ዩኒት 3 ላይ እንደምታውቁት አፕሊኬሽን ሶፍትዌር የሚል ነው። ካሁን በፊት ያሉትን አፕሊኬሽን ሶፍትዌር ላይ አስተምራችሁ ነበር ስለ አፕሊኬሽን ሶፍትዌር ምንነት፣ ስለ ወርድ ፕሮሰሲንግ፣ ማኒፑሌቲንግ ዴታ ሺት። ዛሬ ደግሞ አራተኛውን ክሬቲንግ ፕሬዘንቴሽን የሚለውን እንከፍታለን። አሁን እንግዲህ ልብ ብላችሁ ማየት ያለባችሁ ነገር ይሄን ሁሉ ያደረኩት ኦፕን የሚለው ጋር ገብቼ ነው ማለት ነው። ግን አሁን እናንተን ፍሮም ስክራች እንዴት አድርጋችሁ ነው ፕሬዘንቴሽን ክሬት የምታደርጉት የሚለውን ነገር ላሳያችሁ ነው። ይሄ በጣም ብዙ ቦታ ነው የሚጠቅማችሁ ማለት። ስለዚህ በደንብ ተከታተሉኝ ማለት ነው። ስለዚህ አዲስ ፕሬዘንቴሽን ክሬት እናድርግ። አዲስ ፕሬዘንቴሽን ክሬት ስናደርግ እንደዚህ አይነት ላይአውት ነው እንመጣለን። ከላይ እዚህ ጋር ታይትል አለ፣ ከታች ደግሞ እዚህ ጋር ሰብ ታይትል አለው። ስለዚህ አድ ክሊክ ታይትል ሂድ ይላል። ታይትል ለምሳሌ እዚህ ጋር አድ አድርግ ስትል ለምሳሌ ታይትል ላይ ኦንላይን ቱቶር ነው። እኔ እናንተን ኦንላይን ማስተማር ፈለኩ። ኦንላይን ቱቶር ብዬ የጻፍኩት እዚህ ጋር አሁን እዚህ ጋር ይሄን የጻፍኩትን ቱቶር የሚለውን ኦንላይን ቱቶር የሚለውን ሳይዙን መጨመር፣ መቀነስ፣ ከለሩን መቀመር፣ የተለያየ ሼፑን ማስተካከል ይችላል። ለምሳሌ እዚህ ጋር ሼፕ የሚለው ላይ መጥቼ ማድረግ ይችላል። እንደዚህ አይነት ማድረግ ይችላል። እዚህ ጋር መምጣት ይችላል። እዚህ ጋር ያሉትን ከለሮችን መቀየር ይችላል ማለት ነው። እዚህ ጋር ለምሳሌ ጥቁር ቀይ ማድረግ ይችላል። እቺኛውን ደግሞ አረንጓዴ ባረጋት እንደዚህ ኮምቢኔሽን ይሆንልኛል ማለት ነው። ወይም ደግሞ እዚህ ጋር ጥቁር ብቻ ማድረግ ይችላል። እንደዚህ ያደረጋችሁ መቀየር ትችላላችሁ ማለት ነው። ወይም ደግሞ እዚህ ሆም የሚለው ላይ ትመጡና እዚህ ጋር ለምሳሌ ሳይዙ 60 ነው የቴክስቱ ሳይዝ ማለት ነው። እኔ ስንት ላደርገው እችላለሁ? ከ60 በላይ ላደርገው እችላለሁ። ትልቅ ቁጥር 88 ላደርገው እችላለሁ ማለት ነው። ከዛ ደግሞ እዚህ ጋር ቢ የምትላለች እቺ ቢ ማለት ቦልድ አድርጎ በትልቁ ጣፍልኝ ማለት ነው። ቦልድ አድርገኩት ኢታሊክ አድርጎ አስምርበት እንደዚህ ማስመር እችላለሁ ማለት ነው። ቴክስቱ ላይ እነዚህ ቴክስት አኒሜሽን ናቸው። ከዛ ግን ሞር ኢምፖርታንት እዚህ ጋር ካሊብሪ ላይት የሚል አለ። ሄዲንግ ይሄ ማለት ነው ፎንቱ ነው። አሁን ለምሳሌ የተለያየ ሰው የተለያየ አጻፍ ስታይል አለው። ልክ ኮምፒውተርም የተለያየ ስታይል ይጠቀማል። እቺን ለማግኘት እቺን ድሮፕ ዳውን ሜኑት ነውና አልጄሪያን ብታረጉት ለምሳሌ እንደዚህ ይሆንላችኋል ማለት ነው። የተለያየ ናቸው። እነኚህ እዚህ ጋር እየገባችሁ መምረጥ ነው። እንደዚህ ብታረጉት ይሄ ደግሞ ምንድነው እንደዚህ ብቻ ኤኒዌይስ የተለያየ ነገር ታገኛላችሁ ማለት ነው። ግን እኔ ከዚህ ውስጥ የምወዳትና ምን ፌቨሪት ሁሌ የምጠቀምባት አሊፍ ብሩታል የምትላለች። ይሄንንም ያወቅኩት እንዴት ነው ከኦንላይን ላይ ነው። ጀስት ይሄንን በጣም ወደው ነው። በጣም ሁልጊዜም ስራ ስሰራ እናንተን ነው ሳዘጋጅ እቺኛዋን ነው የምጠቀመው። ብሩታል የምትለው ነው ማለት ነው። ኮምፒውተራችሁ ላይ ዳይሬክት ልታገኙ ትችላላችሁ። ግን ይሄንን መጫን ይቻላል። እኔ ኮምፒውተር ላይ መጀመሪያ የለው ነበር ጭኛው ነው። በዛ መንገድ ማግኘት ይቻላል። ከዛ በተጨማሪ እቺን ሰሌክት ሁሉንም ሰሌክት ለማድረግ ኮንትሮል ኤ ትጫኑና እቺኛዋ ትልቋ ኤ ስትነኳት ሳይዙ እየጨመረ ይሄዳል። እቺን ትንሿን ኤ ስትነኳት ደግሞ እየቀነሰ ይሄዳል ማለት ነው። እንደዚህ ማለት ይቻላል። እዚህ ጋር ከለር ማድረግ ትችላላችሁ። ቢጫ ከባክግራውንድ ያለውን ወይም ደግሞ ማጥፋት ከፈለጋችሁ ወደ ታች ስትነኳት እቺ ኖ ከለር ስትነኳት አላችሁ። ከዛ ደግሞ እዚህ ጋር መታችሁ ይሄኛውን ደግሞ እዚህ ጋር ያለውን ከለር የፈለጋችሁትን ቢጫ ማድረግ ምናምን ትችላላችሁ። ግን እዚህ ጋር የምትጠቀሙት ከለር ግልጽ መሆን አለበት። ከባክግራውንዱ ነጭ ከሆነ ከዛ ደግሞ ኮንትራስት እንዲኖርላችሁ ማለት ነው። ሰብታይትል እዚህ ጋር ደግሞ ትንሽ ርዕስ ማለት ታይትል ዋናው ታይትሉ ነው። ሰብታይትል ደግሞ ከዛ አንስት የሚለው ለምሳሌ ባይ
ኢንጂነር ነዋይ ብዬ ልጻፍ እዚህ ጋር ኢንጂነር ነዋይ። አሁን ለምሳሌ ኦንላይን ቲቶር በኢንጂነር ነዋይ እኔ ነዋይ ስሜ ነዋይ ነው ኢንጂነር ነኝ። ስለዚህ በኢንጂነር ነዋይ ነው ቲቶር የሚሰጠው ማለት ነው ብላችሁ ማስተር ትችላላችሁ። ከዛ እዚህ ጋር ከገባችሁ በኋላ ደግሞ ሌላ እንደዚህ እናንተ ኦንላይን እኔ ጋር ልትማሩ ነው። አሁን እዚህ ጋር አንድ ስለ ኦንላይን ምናምን ተሳችሁ ፕሬዘንቴሽን እንዴት እንደሚከፈት ነው የማሳያችሁ። አሁን እዚህ ጋር መጣችሁ ይችኛዋን ስትነኳት አድ ኒው ስላይድ የምትላለች እችን ትነኳታላችሁ። ኒው ስላይድ አደረጋችሁ። ከዛ ሃው ዊ ካን ለርን ኦንላይን እንዴት ነው መማር የምንችለው ብላችሁ ትጠይቁ ትችላላችሁ። ለርን ኦንላይን አንተ ጋር እንዴት ነው መማር የምንችለው ካላችሁኝ እዚህ ጋር ትመጡና መጀመሪያ ኢንተረስት ያስፈልጋል። እንግዲህ ፈርስት ዩ ሹድ ሃቭ ኢንተረስት አይደል? ፍላጎት ሊኖራችሁ ይገባል ለመማር ማለት ነው። የምትማሩት ባይዘወይ ለተለያየ ምክንያት ነው። ለምሳሌ ጊዜያችሁን ሴቭ ለማድረግ ሊሆን ይችላል። ጊዜ ሴቭ ማድረግ ማለት ነው በቀላሉ አንብባችሁ እናንተ የሆነ ነገር ቶሎ ለመረዳት ሊሆን ይችላል። እንዲሁም ደግሞ እንዲገባችሁ በዚህም ስራ ልሰሩበት ሊሆን ይችላል። ስለዚህ ፍላጎት ሊኖራችሁ ይገባል። ከዛ በኋላ you should have ኤሌክትሮኒክ ዲቫይስ ሊኖራችሁ ይችላል። ኤሌክትሮኒክ ዲቫይስ የምንላቸው ስልክ ሊሆን ይችላል፣ ኮምፒውተር ሊሆን ይችላል፣ ታብሌት ሊሆን ይችላል። እነዚህ ነገሮች ሊያስፈልጓቸዋል ማለት ነው። then you should have ኢንተርኔት አይደል? ኢንተርኔት ያስፈልጋቸዋል። ያው እንግዲህ ኢንተርኔት ያስፈልጋል ለመማር በኢንተርኔት ነው የምንገናኘው ማለት ነው። ከዛ በኋላ አራተኛው ስቴፕ እኔ ጋር you can contact me እኔን መገናኘት ትችላላችሁ። ፍላጎት ካላችሁ ስልክ ወይም ፒሲ ካላችሁ የቤተሰባችሁ ሊሆን ይችላል፣ ኢንተርኔት ካላችሁ ዋይፋይ ሊሆን ይችላል፣ ዳታም ገዝታችሁ ሊሆን ይችላል። ስትገቡ መማር ከፈለጋችሁ እኔ ጋር ትደውላላችሁ ማለት ነው። ከዛ ዩዝ ምን ትጠቀማላችሁ? 979181185 በዚህ ስልክ ቁጥር ደውላችሁ ታገኙ ትችላላችሁ ማለት ነው። ከዛ በኋላ I will send the application የምትማሩበትን አፕሊኬሽን እልክላችኋለሁ። ለእናንተ የምትማሩበትን አፕሊኬሽን ካላኩላችሁ በኋላ ምን ታደርጋላችሁ? እናንተ አፕሊኬሽኑን ዳውንሎድ ታደርጉታላችሁ ማለት ነው። አፕሊኬሽን ከዛን then I will show you how can you learn እንዴት እንደምትማሩ አሳያችኋለሁ። ከዛ በኋላ you will try 3 days for free 3 ቀን በነፃ ትማራላችሁ። then you decide and continue with me ከዛ በኋላ ተወስኑና ከተመቻችሁ ከኔ ጋር ትቀጥላላችሁ፣ ካልተመቻችሁ ደግሞ አቀጥሉን ትምህርቱ ማለት ነው። በዚህ መንገድ ነው ኦንላይን የምትማሩት አክቹዋሊ ማለት ነውና ይሄ ምን እያደረኩ ነው? አሁን ተማሪዎችን ኦንላይን ለማስተማር የምከተለው ፕሮሲጀር እያስተማርኩበት ነው ማለት ነው። ስለዚህ ምን እያደረኩ ነው? በመንገድ ፕሬዘንቴሽን ክሬት እያደረኩ ነው። ከዛ ልክ ስትመጡ ዌልካም ቱ ቲዩቶር ብዬ እዚህኛው አንድ ቀይራት ላይ አውጥቷል። ልክ በትልቁ ማለት ነው። ስትመጡ ዌልካም ቱ ቲዩቶር እንኳን ወደ ቲዩቶር በሰላም መጣችሁ ብዬ ቀበላችኋለሁ። ከዛ ኤቭሪቲንግ አሳያችኋለሁ። እንደዚህ እያደረጋችሁ ነው ፕሬዘንቴሽን የምታቀርቡት ማለት ነው። በነገራችን ላይ አንድ ነገር ልንገራችሁ። ሁልጊዜም እኔ ከ600 በላይ ቪዲዮ ሰርቻለሁ። ዩቲዩብ ቻናሌ ላይ ገብታችሁ ማየት ትችላላችሁ። እንዲሁም ደግሞ አብዛኛውን ጊዜ ብዙ ቦታ ማለት ነው ዩቲዩብ ላይ ማለቃቸው ቪዲዮዎች አሉ። እነኛን ሁሉንም የምሰራው ልክ ፕሬዘንቴሽን በማዘጋጀት ነው እንደዚህ ማለት። ስለዚህ ፕሬዘንቴሽን በጣም ነው ህይወታችሁ የሚጠቅማችሁ። ያው አሁን ከ15000 ሰብስክራይበር በላይ ያገኘሁት ብዙ ነገሮች የምሰራው በፕሬዘንቴሽን ነውና ማወቅ አለባችሁ። በዚህ መንገድ ፕሬዘንቴሽን ክሬት ማድረግ ትችላላችሁ ማለት ነው። ከዛ ግን ፕሬዘንቴሽን ክሬት ስታደርጉ ኢንሰርት ብላችሁ እዚህ ጋር ቴብል ማስገባት ትችላላችሁ። ለምሳሌ አሁን እኔ አዲስ እንትን ላስገባና እዚህ ጋር ቴብል ማስገባት ከፈለኩ ለምሳሌ እዚህ ጋር ቴብል ላስገባ፣ እንደዚህ አይነት ቴብል ባስገባ ለምሳሌ ይሄ ቴብል ገባልኝ ማለት ነው። አሁን ይሄኛው በነገራችን የፓወርፖይንት ቴብል ሴቲንጉን ካላስተካከላችሁት ትንሽ ያስቸግራል። እዚህ ጋር መታችሁ ነው ትሉታላችሁ። ቦርደር ማለት ዙሪያዋን ያለችው ነው። ዙሪያዋን ቦርደር እንደዛ አድርግልኝ ትሉታላችሁ። አሁን ያስታውቃል በደንብ። አሁን ለምሳሌ ስቱደንት ሪዛልት ብላችሁ እዚህ ጋር ስቱደንት የተማሪዎች ውጤት ነው። ለምሳሌ ስቱደንት ኔም አሁን እዚህ ጋር ስጽፍ ለምንድን ነው የማይታየኝ? ምክንያቱም እዚህ ጋር በነጭ ስለሆነ ነው። ይሄን ጥቁር ታረጉታላችሁ ከለሩ ማለት ነው። ስቱደንት ኔም ለምሳሌ አቤል፣ ከዛ ደግሞ አልማዝ፣ ከዛ አለሚቱ፣ ከዛ አለሙ አለሚቱ
እንደዚህ ያላችሁ የተማሪዎቹን ውጤት ስም ታስገባላችሁ። ከዛ በኋላ ማትስ፣ ከዛ በኋላ እንግሊሽ፣ ከዛስ አይቲ፣ ከዛ ከመቶ ስንት እንዳመጣችሁ ቶታል። አሁን ቶታል የሶስት ትምህርት ውጤታችሁ ማስገባት ብትፈልጉ ለምሳሌ ማትስ ስንት ታገኛላችሁ? 100፣ ይሄኛውንም 100 ያው የተማሪ ውጤት እንዲቀንስበት ስለማልፈልግ ነው 100 ሞላሽ። እዚህ ጋር 100 ቢሆን እዚህ ጋር 100 ቢሆን እዚህ ጋር እንዲሻረኩት እንዴ እዚህ ጋር 100 አይቲም እንደዛው 100 በቃ ብታመጡ ውጤታችሁ እንደዚህ ትሞልታላችሁ ማለት ነው። ከዛ ቶታሉ ስንት ይሆናል? ከመቶ ማለት ነው። ከዛ ሶስት ትምህርት ነው የተማራችሁት አቬሬጃችሁ ማለት ነው። እንደዚህ ያላችሁ ቴብል እያስገባችሁ መሙላት ትችላላችሁ ማለት ነው። ሶ ቴብል ማስገባትም ይቻላል ማለት ነው። ሌላው ኢንሰርት ላይ ትገቡና ምን ማስገባት ትችላላችሁ? ፒክቸር ማስገባት ትችላላችሁ። ፒክቸር ለምሳሌ እስኪ አንድ ፒክቸር ላስገባ ከፒሲ ላይ። እንግዲህ ፒክቸር እንደማገኝ አላውቅም፣ ግን እስኪ እንፈልግ ወይ ያ ጀስት እንትን ማስገባት ትችላላችሁ። ይሄ ተምብኔል ዩቲዩብ ቻናል ላይ ስትገቡ መጀመሪያ የምታገኙት ነው። ፒሲያችሁ ላይ ትገቡና ፎቶ የት እንዳለ መፈለግ ነው። ለምሳሌ እኔ እዚህ ጋር ልግባና እዚህ ጋር እንኳን አይኖረኝም ሙዚክ የሚለው ላይ ልግባና ለምሳሌ አንድ ፎቶ ራሳያችሁ እዚህ ጋር የግራጁዌሽን ለምሳሌ እኔ አንድ ፎቶ ላሳያችሁ ከነኚህ ውስጥ የግራጁዌሽን ፎቶ ነው። ይሄንን ፎቶ ኢንሰርት ማድረግ ፈለኩኝ እና አስገባሁት። ያው የተመረኩት አዲስ አበባ ዩኒቨርሲቲ ነው፣ ኢንጂነሪንግ ነው የተማርኩት። ይሄው እዚህ ጋር ለምሳሌ ይሄ ፎቶ ገባ። ከዚህ ይሄን ፎቶ ማድረግ ይችላል፣ ሳይዙን መጨመር መቀነስ ኤቭሪቲንግ ማድረግ ይችላል ማለት ነው። አያችሁ እዚህ ጋር ሳይዙን ቀነስኩት። እቺን ፎቶዋን ስትነኳት ራሱ እዚህ ጋር ባክግራውንዱን ሪሙቭ ማድረግ ይችላልላችሁ። ለምሳሌ እዚህ ጋር ያሉትን በተለያዩ ኢፌክቶች አሉት ክሮፕ ማለት ይችላልላችሁ። ለምሳሌ እቺኛውን ፎቶ ወደዛ ማሳነስ ምናምን ትችላላችሁ፣ እንደዚህ ምናምን ማድረግ ይችላልላችሁ ምናምን ነገር ነው። ስለዚህ ፎቶ ኢንሰርት ማድረግ ይችላል እዚህ ውስጥ ማለት ነው። ኢንሰርት ብላችሁ ፎቶ የሚለው ከዛ ሼፕ የተለያዩ ሼፖችን ማስገባት ይችላል። ለምሳሌ እኔ እዚህ ጋር ሰው ጭንቅላቴ እንዳይታይ ከፈለኩ ምን አደርጋለችን እንዲችላል አስገባና እንዲችላል። አሁን እኔ ጭንቅላቴ ይታያችሁ ሸፈንኩት ማለት ነው። ከዛ ደግሞ እንዲታይም ከፈለኩ እቺኛዋን ምን አደርጋታለሁ? እቺኛዋን ስትነኳት እዚህ ጋር ሼፕ ፊል የሚላል ፊል የምትለውን እዚህ ጋር ትመጡና ኖ ፊል የምትላለች ኖ ፊል ስታደርጓት ይሄው ዙሪያን የጭንቅላቴ ዙሪያቷና ትመጣለች ማለት ነው። ኢዝ ኢንተረስቲንግ በጣም አትራክቲቭ ነው፣ ደስ ይላል በጣም እና በቃ የሆነ አሜዚንግ። አሁን ለምሳሌ እዚህ ጋር የሆነ ነገር መስራት እችላለሁ እኔ። ልብ ብላችሁ ተመልከቱ። ይሄኛውን ለምሳሌ እንትን ላይ ላድርገው፣ አኒሜሽን ላይ ላድርገው። አኒሜሽን ሳደርገው እንደዚህ ነው። ለምሳሌ ይሄኛውን ነዋይ ለምሳሌ ከአዲስ አበባ ዩኒቨርሲቲ ከመቶ አምጥቶ ተመረቀ ቢባል አኒሜሽን ይችላልት እና ከመቶ ነው ያመጣው ምናምን ተብሎ በቃ ተመረቁ ግን አይደለም ያመጣሁት እንደዛ ለእንትን ያከ ነው አኒሜሽን እየሰራሁላ ነው ለእንትኔ ማለት ነው። ከዛ እንዴት እንደሚሆን ላሳያችሁ። አሁን ያው አቤል እዚህ ጋር በተለየ አሁን እንደዚህ ላድርግና ባዶ ነው። አሁን እዚህ ጋር የነዋይ ውጤት 100 ነው፣ ከመቶ አመጣ። ከዛ ነዋይ ማለት ይሄ ነው። ከዛ እንደዛ ያጭታ አኒሜሽን ሰራው ማለት ነው። ገብታችኋል? ኢትስ ሶ ኢንተረስቲንግ ማለት እና በቃ ያወቃችሁ ስትሄዱ በጣም አሜዚንግ ማለት። ስለዚህ እንደዛ አድርጋችሁ መስራት ትችላላችሁ ማለት ነው። ፎቶ ማስገባት ይችላል፣ የተለያዩ ነገሮችን ማስገባት ይችላል ማለት ነው። ወን ፎቶ ለማስገባት እዚች ጋር ተመጡና እቺኛዋን ትነኳታላችሁ። እቺኛዋን ፒክቸር ስትነኳት ፍሮም ዲቫይስ ትላለች። ፍሮም ዲቫይስ የምትለውን ስትነኳት ከዲቫይስ ላይ አስገባ ይለኛል። ለምሳሌ እስኪ ሌላ ፎቶ ልፈልግ። ሌላ ፎቶ ምን አለ? ለምሳሌ እዚህ ጋር ምን እንደነ ይሄኛው በቃ የፈለጋችሁትን አይነት ፎቶ ማስገባት ትችላላችሁ ማለት ነው። እንደዚህ አብዛኛው ጊዜ የግራጁዌሽን ፎቶ ነው ያለኝ ከጓደኞቼ ጋር ምናምን የተነሳሁት ምናምን ነገር በቃ እንደዛ ነገር ነው ብዙ ፎቶ ያለኝ። ለምሳሌ ይሄ ዋናው አዲስ አበባ ዩኒቨርሲቲ በር ላይ ሆነን የተነሳነው ፎቶ ነው። ስለዚህ በነገራችን ላይ መመረቅ በጣም ደስ የሚለው ስትመረቁ ነው። አንቢሊየብል ፊሊንግ አለው ማለት ኢሜጅ ኢንሰርት ማለት ይችላልላችሁ እንደዚህ ከፒሲያችሁ ላይ። ከዛ ደግሞ ኢንሰርት የሚለው ላይ አይደለ? ከዛ ምን አለ ሌላ ሼፕ 3D ኦብጀክቶችን ማስገባት ይችላልላችሁ። ለምሳሌ እኔ የሆነ 3D ኦብጀክት ከስቶክም ላይ ከኦንላይንም ላይ ሰርች አድርጌ ማስገባት ይችላልሁ ማለት ነው፣ ኢንሰርት ላይ ማለት ነው። እዚህ ጋር ቴክስት እንትን ማለት ይችላልላችሁ። እዚህ ጋር ኦፕን ፒክስል ማለት ያው ፎቶዎች ምናምን ያሉበት ዌብሳይት ነው። እዚህ ጋር ቪዲዮ ማስገባት ይችላልላችሁ። እዚህ ጋር አውዲዮ ማስገባት ይችላልላችሁ። ቪዲዮ ለምሳሌ ቪዲዮ አናስገባብል እኔ ቪዲዮ ማስገባት ይችላል። ከዚህ ላይ ግን ሾርት ቪዲዮ ያለኝ አይመስለኝም አይ ቲንክ እና እነኚህን ነገሮች መጠቀም ይችላልላችሁ። እዚህ ጋር ኢንሰርት ፍሮም ስፒች ብላችሁ ስክሪን ሪኮርድ ማለት ይችላልላችሁ። ስክሪን ሪኮርድ ማለት አሁን እያወራ ያለሁትን በዚህ ጋር ስክሪን ሪኮርድ ያደርገኛል ማለት ነው። አፕሊኬሽኑ ራሱ እዚህ ጋር ስክሪን ሪኮርድ የሚለው ማለት ነው።
ከዛ ድሮው የሚላል እዚህ ጋር ቀጣይ አሁን መጀመሪያ ፋይል የሚለውን አየን ከዛ ሆም የሚለውን አየን ሆም ላይ እነኚህ ነገሮች አየን እዚህ ጋር በነገራችን ላይ ሴንተርድ ማድረግ ለምሳሌ እዚህ ጋር ልምጣና እዚህ ጋር ያሉትን ቴክስቶች በሙሉ ይሄኛውን እዚህ ጋር ላይአውቱን መቀየር ትችላላችሁ ለምሳሌ እንደዚህ ላድርገውና ይሄ ፓራግራፍ የሚለው ጋር ስትመጡ ይሄኛውን በቡሌት እንደዚህ ማስቀመጥ ትችላላችሁ በዶት እዚህ ጋር መታችሁት እነኚህ የዶት አይነቶች ምናምን መቀየር ትችላላችሁ ኢቭን ከለራቸውን መቀየር ትችላላችሁ አሁን እቺ ጥቁር አይደለች እዚህ ጋር ትመጡና ይችኛዋ ቡሌት ነምበሪንግ የምትለው ጋር ይችኛዋ ከለር ጥቁር ነች እዚህ ጋር ይችኛዋን ቀይ ታረጋታላችሁ ከዛ ኦኬ ትሉታላችሁ አያችሁ ሁሉም ተቀየረ ማለት ነው እዚህ ጋር ትመጡና ማለት ነው ከዛ እንደዚህ ያደረጋችሁ ሁሉ መስራታችሁ ነምበር ማስገባት ትችላላችሁ ከዛ ፓራግራፉን ከዚህ ከሌፍት በኩል እንዲሆን ማድረግ ትችላላችሁ መሃል ላይ እንዲሆን ማድረግ ትችላላችሁ ከዚህኛው ሳይድ እንዲጀምር ማድረግ ትችላላችሁ እንዲሁም ደግሞ ዩኒፎርም እንዲሆን ማድረግ ትችላላችሁ ማለት ነው ከዛ ስፔሲንግ ቨርቲካል ያለው ስፔሲንግ በእንትኑ መሃል አያችሁት አሁን ይሄ በጣም እየተራራቀ ሲል አይታይም ኢቭን ማለት ነው ስለዚህ አሁን እዚህ ጋር ኮንትሮል ፕላስ ኤ ትሉትና እቺ ቨርቲካል ስፔሲንግ ለምሳሌ አንድ ስታደርጉት በደንብ ይጠጋጋሉ ማለት ነው እዚህ ጋር ለምሳሌ እንደዚህ 3 ብታደርጉት ላይን ስፔሲንግ በጣም ይጨምራል ስለዚህ እነኚህንም ማስተካከል ትችላላችሁ ማለት ነው ሆም ላይ ማለት ነው ከዛ እዚህ ጋር ሼፕ ምናምን ማስገባት ትችላላችሁ እነኚህ በዲዛይን ምናምን እነኚህ እኔ ራሴ ነው ያስገባችሁ ዋናው ፓወርፖይንት ላይ የሉም ድሮ የሚለው ጋር ስትገቡ የተለያየ ነገር ድሮ ማድረግ ትችላላችሁ ለምሳሌ መጻፍ ትችላላችሁ እዚህ ጋር መጥቼ ለምሳሌ ድሮ ማድረግ እችላለሁ እዚህ ጋር ኤሬዝ ማድረግ ትችላላችሁ ድሮ ማድረግ ትችላላችሁ እዚህ ጋር እንደዚህ አይነት ነገሮችን እንደዚህ መጻፍ በቃ ብዙ ነገሮችን ማድረግ ትችላላችሁ ማለት ነው ዲዛይን የሚላል ዲዛይን ደግሞ የፓወርፖይንቱ እቺ ባክግራውንዱ አለች ብዙ ጊዜ ለምሳሌ እንደዚህ ስትነኩት ይሄ ይቀያየራል ባክግራውንዱ ከጀርባ ያለው ማለት ነው ትንሽ ጠብቁትና ያያችሁት ይቀየራል እንደዚህ ነው ስትነኩት ነጭ ብቻ ይሆናል እዚህ ጋር ባክግራውንዳችሁን ጥቁር ማድረግ ትችላላችሁ ምናምን ነገር እሺ ኢንተረስቲንግ ማለት ነውና አያችሁት አሁን ጥቁር ሆነ ምናምን እንደዚህ እየቀያየራችሁ ምናምን መስራት ትችላላችሁ ማለት ዲዛይን ነው ማለት ትራንዚሽን የምንለው ደግሞ ከአንደኛው ፓወርፖይንት ወደ ሌላኛው ፓወርፖይንት ስትሄዱ እንዴት ይሁን ፌድ ይሁን አያችሁት አሁን ለምሳሌ እንደዚህ አሁን ለምሳሌ እዚህ ጋር ፌድ አድርጌ አፕላይ ቱ ኦል በለው አሁን እዚህ ጋር ፌድ ላድርገው አሁን አኒሜሽን በመሰሩ ሰዓት እዚህ ጋር ፌድ እዚህኛው ጋር ይሄኛው ዊብ እዚህ ጋር ደግሞ ከት እዚህ ጋር ደግሞ የተለያዩ ኢፌክቶች አሉ አክቹአሊ እዚህ ጋር ስትመጡ የምታገኛቸው ፍራክቸር አያችሁት እንደዚህ ፍራክቸር ዲሆን ወይኔ ፍራክቸር አድርጉት ራሴ አያችሁ እዚህ ጋር ደግሞ እታች ወደ ታች ስትመጡ ደግሞ ብዙ ናቸው አሁን ትንሽ ዙም ኢን ዙም አውት እንደዚህ ነው ከዛውን አኒሜሽን ፈጥሬ ላሳያችሁ የመጀመሪያ እቺኛዋን ደግሞ ምን ላድርጋት ፑሽ አፕ ወደ ላይ እንድትወጣ ላድርጋት አሁን አኒሜሽን ላሳያችሁ እንዴት እንደሚሆን ማለት ነው አያችሁ ወደ ላይ ወጣ ከዛ ኔክስት ጋር ስትመጡ እንደዚህ መጣ አያችሁት እንደዚህ እያደረጋችሁ ደስ የሚል እንትን መስራት ትችላላችሁ ነው አያችሁ ቅድም እየሰራኋት ነች ፍራክቸር ዶን ይወጣል ከዛ ደግሞ እንደዚህ ኢንተረስቲንግ ነው ማለት ስለዚህ ትራንዚሽን አኒሜሽን መስራት ይችላልችሁ አኒሜሽን ማለት አሁን እንዳሳየኋችሁ ማለት ነው ስላይድ ሾው ስንል አሁን እዚህ ጋር ይሄን ነገር ስታዩት ሁሉ ነገር ነው ግን እናንተ እቺኛው ፓርት ብቻ እንድትታያችሁ ምን ታረጋላችሁ እዚህ ጋር ፍሮም ዘ ቢጊኒንግ ስላይድ ሾው አድርግ ፍሮም ዘ ቢጊኒንግ ማለት ከመጀመሪያው ጀምሮ ስላይድ ሾው አድርግልኝ ማለት የቴክስቱ ብቻ እንድታይ ማለት ሌሎቹን አጥፋልኝ ማለት ነው ኦንላይን ስቶር ባይ ኢንጂነር ነው ይላል እንደዚህ ነገር ይመጡላችኋል ማለት ከዛ ግን ፍሮም ከረንት ፔጅ ማለት አሁን ስንተኛው ፔጅ ላይ ነው ሶስተኛው ስላይድ ሾው ስታደርጉት ፍሮም ዘ ቢጊኒንግ ከሆነ ከመጀመሪያው ነው የሚጀምረው ልብ ብላችሁ ተመልከቱ አሁን ፍሮም ከረንት ፔጅ ካላችሁ ግን ካላችሁበት ፔጅ ላይ ጀምሮ ያመጣላችኋል ማለት ነው እንደዚህ ያደረጋችሁ መስራት ትችላላችሁ ማለት ነው ሶ ይሄንን ካየን በኋላ ምንድነው የምናደርገው ነገር በቃ ሴትአፕ ማድረግ ይችላልላችሁ ኢንተረስቲንግ ሪኮርድ ማድረግ እዚህ ጋር ሳውንድ ሪኮርድ ማድረግ ቪዲዮ ሪኮርድ ማድረግ ይችላልላችሁ ሪቪው እንዴት ማየት ትችላላችሁ ቪው ሚላል እዚህ ጋር የምታዩበት መንገድ ምናምን ነገር ነኝ ሁሉ አሉና ፓወርፖይንት ቬሪ አሜዚንግ አንቢሊቨብል ማለት በጣም የሚጠቅማችሁ ነገር ነው የዛሬው ቪዲዮአችን በጣም እንደጠቀማችሁ ተስፋ አደርጋለሁ ስለ ፓወርፖይንት ይሄን ይመስላል ጀስት በቃ መጻፋችሁ ላይ ያሉት ነገሮች ብቻ ለማየት ያክል ነው ሁሉንም ነገር እዛም ስለነበረው ብዙ ነገሮችን ያየነው ለምሳሌ እዚህ ጋር ኢሜጅ ምናምን እንዴት እንደምታስገቡ ፎቶዎችን ምናምን እንዴት አሳይቻችኋለሁ ሚኒ ፕሮጀክት አላችሁ ቪዲዮ ማስገባት አሁን ስላይድ ሾው የሚላል እዚህ ጋር ስላይድ ሾው ማለት ቅድም ያሳየኋችሁ ማለት ነው እዚህ ጋር ስትመጡ ይሄ ስላይድ ሾው የሚለው ማለት ፍሮም ዘ ቢጊኒንግ ምናምን የሚሉት ማለት እዚህ ጋር ያሉት እቺኛው ለምን አዘጋት ለመቀየር እንዲመች ማለት እነኚህን ሁሉንም አሳይቻችኋለሁ ማለት ነው በዛሬው ቪዲዮአችን ላይ በጣም አሪፍ ነገር ነው ያየነው ፎቶዎች ምናምን
እንዴት አድርጋችሁ እንደምታስገቡ ሁሉንም ነገር። እዚህ ጋር ደግሞ ያላሳየኋችሁ ነገር እንደዚህ አይነት ቻርት እንዴት ማስገባት እንደምትችሉ አሳያችሁ። አሁን ቻርት እንዴት ማስገባት እንችላለን ስትሉኝ አሁን እዚህ ጋር ቀላል ነው። እዚህ ጋር ኢንሰርት ላይ መጣችሁ እኛው የቻርት ምልክት አለ፣ የቻርት ምልክት አለች። እኛውን ኢንሰርት ቻርት ስትሉ በራሱ ያስገባላችኋል። አሁን የቻርት አይነቱን ይነግራችኋል። ከዚህ ውስጥ እናንተ ከስተማይዝ ታደርጉትና ኦኬ ብትሉት ቻርቱን ታስገቡታላችሁ ማለት ነው። በነገራችን ላይ በጣም ሲምፕል ነው። በዚህ መንገድ ማስገባት ትችላላችሁ። ቻርቱ ይመጣል። ከዛ ቻርት የተለያየ ነገር በዲያግራም ምናምን ነገር ሲገልጹ ነገሮችን በጣም ስለሚጠቅማችሁ ማለት ነው። ከዛ ሌላ ኦፕሽን አለ እስከሚገባ ድረስ መጽሐፉ ላይ ገብተን እዚህ ጋር አንዳንድ ነገሮችን ከዛ ቴብል እንዴት እንደምታስገቡ ቅድም ነግራችኋለሁ። እዚህ ጋር ነምበር ኦፍ ሮ እና ነምበር ኦፍ ኮለምንም ከስተማይዝ ማድረግ ትችላላችሁ። አክቹአሊ ይሄን አልነገርኳችሁም፣ ግን ይሄው አሁን ቻርቱ ቅድም የሰራነው ቻርት ገባ ማለት ነው። ከዛ ደግሞ ቅድም እዚህ ጋር ቴብል እንዴት እንደምታስገቡ ነግራችሁ ነበረ እዚህ ጋር ማለት ነው። ለምሳሌ ይሄንን ልመልሰውና የቅድሙ ያስገባነው ቻርት ዲስክሪፕሽን ነው። ለምሳሌ ኢንሰርት ብዬ ቴብል አስገባ። ቴብል ስታስገቡ እዚህ ጋር ኢንሰርት ቴብል ይላል። እዚህ ጋር ለምሳሌ እንደዚህ ስትመጡ ነምበር ኦፍ ሮ እና ኮለን እዚህ ጋር ያሉት ቁጥሮች ይቀያየራሉ እንደምታዩት ማለት ነው። ከዛ እዚህ ጋር ግን ኢንሰርት ቴብል የምትለውን ስትነካት ነምበር ኦፍ ኮለን ስንት ይሆን እንደብለው አሁን ለምሳሌ 4 ነምበር ኦፍ ሮ ስንት ይሆን 4 ብዬ ኢንተር ብለው ኦኬ ብለው ይሄው አስገባልኝ ማለት ነው። ያቺን ቴብሏን አስገባልኝ። ከዛ እዚህ ጋር መጪ ቅድም እንደነገርኳችሁ ኖ ሻዶ ቦርደሩንም እንደዚህ ታረጉታላችሁ ማለት ነው። ኖ ሻዶ ስታረጉት በደንብ ክሊር ይሆናል። ከዛ ይችኛዋን ይዘጋጃችሁ እንደዚህ ማምጣት ትችላላችሁ ማለት ነው። ቴብል ማስገባትም ይቻላል ማለት ነው። እዚህ ጋር እንደሚያሳያችሁ ስማርት ኦብጀክቶችን ማስገባት ይቻላል። ኤቭሪቲንግ መስራት ይቻላል። ሪኮርድ ማድረግ ይቻላል። እዚህ ጋር ደግሞ ምን አለን ዲዛይን ነው። ዲዛይን ላይ ስትመጡ ቅድም አሳይቻችኋለሁ። ይሄ ዲዛይን እዚህ ጋር ስትነኩት ነው የተለያየ አይነት ለነኛ አሉ እዚህ ጋር የምትመለከቷቸው እዚህ ጋር ያሉት ማለት ነው። እነኛ ናቸው። ሶ ሲምፕል ማለት ነው። በጣም ቀላል ነው። ከዛ እዚህ ጋር ስትመጡ ደግሞ ምን አለ ሌአውት እነኚህ ማለት ነው። አራት ማዕዘን ምናምን እነኚህ ሌአውቶቹ ደግሞ የት ጋር ያሉት እነኚህ ሆም ላይ ትመጡና ይችላልላችሁ እዚህ ጋር ሌአውት የምትለውን ስትነኳት እነኚህ ናቸው እዚህ ጋር የመጡት ነገሮች ይመጡላችሁ። ለምሳሌ እንደዚህ ምናምን ነገር ያደርጋችሁ ምናምን ማስገባት ይችላል። ኢትስ ፎር ኢንተረስቲንግ አትራክቲቭ ቪዲዮ እንዳያችሁ ተስፋ አደርጋለሁ። የዛሬ ቪዲዮአችን ይሄን ይመስል ነበር። እንዴት አገኛችሁት? ሰብስክራይብ አድርጉ፣ ጓደኛችሁ ሼር አድርጉ። በዛው እግረ መንገዳችን ደግሞ እዚህ ጋር ያለችውን ነገር ተጠቀሟት። ስክሪንሾት አድርጓትና ኦንላይን መማር ብትፈልጉ ተማሪዎች በዚህ በስልክ ቁጥሩ እየደወላችሁ መዝገብና መማር ትችላላችሁ። ለጓደኞቻችሁ ሼር አድርጉልኝ። ትረስት ሚ ሼር ካላጋችሁ ለእናንተ የሚጠቅሙ በጣም ጥሩ ቪዲዮዎችን ሰራላችኋለሁ። ኦንላይን ስራ እንዴት እንደምትሰሩ ካሁን ጀምሬ እዚህ ዩቲዩብ ቻናል ላይ ሰራላችኋለሁ ማለት ነው። አብረን መስራት እንችላለን በደንብ ብዙ ነገሮችን ማለት ነው። የኢትዮጵያ ትምህርት ስርዓት ችግሩ ምንድነው? ተማሪዎች ገንዘብ እየሰሩ እንዲማሩ አያደርግም፣ ዝም ብሎ ማስተማር ብቻ ነው። ስለዚህ እናንተ ግን ያንን እንዴት ነው እያንዳንዱን ነገር ለምን እንደምትማሩት የሚለው ነገር አሳያችኋለሁ ማለት ነው። መልካም ጊዜ